ባስ እየጠበቅሽ ነው? መቼም አትለወጥም። ጆሃና ብለሽኝ ይቻ ይኛውን ይኝ ወናቲ ወይኔ በርዳሚውስ መታው አረ መታው ኳሱን መታው እንጂ ኳሱን አረ መታው እባክህ ኳሱን መታው አረ ጎሉ እባክህ መታው ጎሉ መታው ጎሉ መታው እና በመጨረሻ ማይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው የህይወቴ እድሜ ልኳን የተከተለች ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከ ዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ ያጫወት ሚስት እዛ ጋር ከሷ ጋር ነው የመጣው ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከሷ ጋር ነው የመጣው። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወረብኝ ነው ዶክተር። እየዞረብኝ ነው ዶክተር። በጌት ምንድን ነው የሚመስለው? በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ያኩታለም ካለከት አንድ ታጋሽ አምጣልኝ። ይኸው ምንድን ነው ይሄ? በዚህ ነው እንደምንደራደረው? በጣም ነው የሚያስጠላው እኮ ነው ወንድሜ። ተለቃለ እንዴት እንደገባ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድን ነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ እሺ፣ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልትገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ሂድ ያለኝ እንደውም እጄን ሰጥቻለሁ። ወንድሜ ስልክህ እንኳን ቻርጅ ያደርጋል። አንተስ የምቱን ደብድቦኝ በላ እህቴ ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። ቀኑ ያንቺ ነው። ራስሽ አበላሽው። ጭር ባለ ስፍራ አንተ ራሱ ምን ሆነህ ነው? እናትህ ሰላም ነው አባት? ኧረ አይደለም፣ እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤን ሰረቅ 09 እሺ፣ ሁለተኛ ሌላ ሌባ የሬሳ ሳጥን እንዴ? የዘላለም መኖሬን እየፈለኩኝ ነበር። 09 ቆይ ሌላም አለኝ። ቆይ በምሽት እዚህ ምን ታደርጋለህ? ጨረቃ ሰማይ ያለ እንደ ቤቷ 09 እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው። ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነት ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ ሳይኖር ተመልካች። ሰላም ነው ወንድሜ? ምንድን ነው የሚሸተው እዚህ አካባቢ? አይሸትም? ኧረ የሰፈር ገማ ምንድን ነው የሚሸተው? አይሸትም? ኧረ ወንድሜ ልትጸዳዳበት በእናትህ። ስንት ነው ሂሳቡ? እናትህ 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ማነው? የባለፈውን የሰርግ ቪዲዮ በጣም ወዳችሁታል። ስለዚህ ዛሬ ከልጅ ዳውድ ጋር ሆነን የማናውቀው ሰርግ ገብተን እንቃውጠዋለን። አሁን እንግዲህ ሰርግ እየፈለግን ነው። ምንም ሰርግ የለም እንዴ? እንግዲህ ሰርጉ ተገኝቷል። አሁን ሰርጉ ተገኝቷል። በጌታ በኢየሱስ ስም ማን? ረኔ
በስልክ ብዙ ጊዜ ስናወራ ነበር እኮ ዛሬ ፈርስት ዴታችን እኮ ነው እንዴት ነሽ በስመ አብ በጣም ነው የምታስብ ሰላም ነው እንዴት ነህ ቀሚስሽ በጣም የሚያምረው ልሽ አንዴ ዞርሽ በእናትሽ አባት ቻርጀር መስከ ይኖራል አባዬማ እንግዲህ ይዤ መጥቻለሁ ደህና ነሽ እኔ ቆንጆ እግዚአብሔር ይመስገን ጋሺ ጭኛናት አይደለም አባዬ ቻርጀር ፈልጋለሁ ተው እባክህ እናትም ዛኔ ቻርጀር ፈልጋ መጣ ነው ገብታ የቀረችው ጀግና በርታል እዚህ እየሰራ አይደለም ሳሎን እንሞክር እና መቼ ነው ድግሱ እኛ እንግዲህ ይሁን ብለን ልጅቷን ተቀብለናታል ወደናታል የሰርጉን ቀን ቆሮጥና ፏብትን ብለን ደግሼ ዘመድ አዝማዴ ላብላ እና ስንት ለመውለድ አሰባችሁ የመጀመሪያ ሚዜማ እኔ ላስረዳችሁ እሷ የመጣችሁ ቻርጀር ስልኬ ሞላ በቃ ቻው አንተ እውነትን ነው እንዴ ነግሬያችሁ ነበር እኮ አባዬ የኔ ሞላ እናቴ በሩደ ነው አሉ እንዴ ሰራ በመጨረሻም ሰራ ምንድነው ታይም ማሽኑን ሰራሁት እውነትህ ነው አሁን ወደኋላ ሂጄ አባቴን እበቀለዋለሁ ማለት ይሄ ሁሉ የለፋው አባቴን ለመበቀል እና ታዲያ አሁን በህይወት የት አገኘዋለሁ እንደዛ በልጅነት ያሰቃይቶኝ ያ ሁሉ ነገር አድርጎኝ አሁን ወደኋላ ሂጄ ልኩን አስገባለታለሁ አንተ ያማል እንዴ ቻው ቻው ራሴን አየሁት አባዬ ሳልኩት ምንድነው በዚህ ሰዓት ስዕል ብለህ የምታሳይ ስንት የሚያሳስበኝ ጉዳይ እንዳለ ብታይ ይሄ የሚያስጨንቀኝ ይመስላል ምንድነው የሚሰራው የድርጅት ማናጀር አንዴ ምንድነው ምንም ርቦ ነው አዎ እንካ ምግብ ብላ ምንድነው ያየሁት ምንድነው አገኘኸው ገደልከው ወይስ አልገደልከው አረንገሬ ምን ተፈጠረ እባክህ ሰውዬ አታ አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምጽ ሰማሁ ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው እና በዚህ ሌሊት ምን ይሰራል ጭራሽ ልብሱን ለባብሶ ወጣ ይሄን ጉድማ መጨረሻውን ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ አረማመዱ ሁሉ ከዚህ በፊት አርጎት የሚያውቅ ነው የሚመስል ምንም አይፈራም እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባሁ ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው ከዛም ከአንድ የማይታወቅ ሰው ጋር ተገናኘ ቆይ ከማን ጋር ነበር ስንኖር የነበረ ማን ነው ይሄ ሰውዬውስ ማን ነው ቆይ ምንድነው እየተፈጠረ ያለው ጭራሽ ተንበርክኮ እየለመነው ነው አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል ደስ ይላል ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ ጭራሽ ደግሞ በዚህ ሌሊት እስከስታውን ቢቀጠቅጠውስ የሆነማ ልክ ያልሆነ ነገር አለ ይሁት እስኪ በመጨረሻ አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ ወደ ቤት መግባት ጀመረ ከዛ ምንም እንዳልተፈጠረ ገብቶተኛ እና ምንድነው እየተፈጠረ ያለው በጣም ግራ ገብቶኝ ነው ላይክ ሰላም ነው ምንድነው ስማ አንድ ቅስላጣናዊ ጓደኛዬ እየመጣ ነው አማርኛ አይችልም የማይሆን ነገር እንዳታወራሽ ምናምን ነው ያልኩት ቅስላጣናዊ ወይ አማርኛ ካልቻለ እንዴት ነው የማይሆን ነገር ማወራ አላውቅም ግን የማይሆን ነገር እንዳትመጣ አደራ አብዘልክ ስለኩት አብዘልክ ልክ ነህ ምንድን ነው የሚያወራው አላውቅም ግን ጥሩ ነገር ምን አባቱ የሚያወራው
እኔ ምን አውቃለሁ? ተረጋጋ። አንተ ምን አባህ ነው የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይሄ ምርጥ የደብረ ብርሃን አረቄ ነው። ትፈልጋለህ? ኧረ በእናትህ አንተ ልጅ አንድ ድል። ይኸውልህ ይሄ ምርጥ የወላይታ ጥሬ ስጋ ነው። ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍ እስኪ ሲያስጠላ ያዘው። ኧረ ምን አይነት የማይረባ በረኛ ነው በእናታችሁ። ሄሎ ዳውድ ያዘው። ቀልድ ነው። ፎሎ